የብርሃን እናት የስዕሉ ሐሳብ በስዕሉ ላይ የሚታየው አረንጓዴ ስፍራ የሰው ልጅ ይኖርበት ዘንድ የተሰጠውን ኤደን ገነትን የሚያሳይ ሲሆን በስተግራ በኩል ያለው ዛፍ የዕፀ በለስ ዛፍ ነው። በዛፉ አጠገብ ቆማ የምትታየው ሐዘንተኛ ሔዋን ስትሆን ከዛፉ ፍሬ ቀጥፋ በልታ በእጇ ይዛ ይታያል። ሐዘኗ እርቃኗን መሆኗን አንድ ዓይኗ ብቻ መታየቱ ከውድቀት በኋላ ከድህነት በፊት ያለችበትን ሁኔታ የሚያሳይ ሲሆን እርቃኗን በበለስ ቅጠል መሸፈኗ ደግሞ በዛፉ ፍሬ ምክንያት የሰው ልጅ ጸጋ መገፈፉን የሚያሳይ ነው። በሔዋን እግር ስር የተጠመጠመው እባብ ደግሞ የሰይጣን አንደበት ሆኖ ያሳታት እባብ ሲሆን በእርሱ ክፉ ምክር ተጠልፋ መውደቋን የሚገልጽ ነው። በሴቲቱ እግር ስር ያለው አጽም ደግሞ ከውድቀት ውጤት አንዱ የሆነው ሞት በሰው ልጅ ላይ መምጣቱን የሚያሳይ ነው። በስተቀኝ በኩል ቆማ የምትታየው ሁለተኛይቱ ሔዋን የብርሃን እናት ድንግል ማርያም ስትሆን በሔዋን ላይ በዛፍ ፍሬ ምክንያት የተፈረደውን ፍርድ በማኅፀኗ ፍሬ እንዳስወገደች የሔዋንን እጅ ወደ ጸነሰችው ብርሃን እየሳበች ስታጽናናት የሚያሳይ ነው። በእግሯም የእባቡን ራስ በመርገጥ በእባቡና በዘሯ መካከል ጠላትነት መሆኑንና ልጇ የእባቡን ራስ መቀጥቀጡን የሚያሳይ ነው። በድንግል ማርያም በኩል ያለው የስንዴ ዛላና የወይን ዛፍ ደግሞ በዕፀ በለስ ፈንታ ከእርሷ የተገኘው ዕፀ ሕይወት የተባለ የኢየሱስ ክርስቶስ ሥጋውና ክቡር ደሙን የሚወክል ነው።